በቃ ማንም ስጦታ ቢሰጥህ ማለት ነው ከእንግዲህ ወዳ አመት በም ተቀበል፣ ችግር የለውም። ግን ሲጀመር አትቀበል፣ ምንም ያደርግልን ሀብል ነገር አልቀበልም፣ ምንም ሀብል አልቀበል። እኔ እኮ ከሰው ስጦታ ባይዘወይ ከአንድ ሰው ማለት እዚህ ሚዲያ ላይ ከአንድ ሰው ስጦታ ተቀብዬ አላውቅም። እና በቃ ለመጀመሪያ ጊዜ ነው ይህንን ሀብል በቃ የተቀበልኩት። እና እኔ ከሰው ባይዘወይ እኔ በቃ እኔ እንደዚህ ራሴን እንደዚህ ነኝ ማለት አልፈልግም እንጂ በፍጹም እኔ ከሰው ምናምን እንደዚህ ተደውሎ እንዲህ ስጦታ ልላክል ምናምን በፍጹም አንቀበልም ነው እግዚአብሔር በሚያውቀው። ግን ይሄንን ድንገት በቃ ነገሮች እንትን ሆኑ ብቻ ያልፋል፣ ያው ያልፋል። አዎ የሚያልፍ ነገር የለም እና ያልፋል። ሁሉም አለፈ። እንኳን ይሄ ስንት ፈተና አልፈሃል ናሂ። እና ምንም ስጦታ ቢሰጡ ከእንግዲህ አትቀበል። ወደ ራስ ተመለስ፣ ወደ ልጆች ተመለስ። ናሂም 2-3 ሂድና ይቅርታ ጠይቃ ትቀበላለች ማርያምን። እሷ ደንግጣም ይመስለኛል እንደዛ ብዙ እንትን ያላለች ማለት ነው። እና እሷ አትጨክንብህም፣ ተስፋ አትቁረጥ፣ አይምሮ የማይሆን ነገር አታስገባሽ። እሺ እኔ አሁን ምንድነው በቃ የምፈልገው ከቤተሰቦቼ ማለት ነው በቃ እኔ ውብዬ እውነት ለመናገር እኔ በጣም ወዳታለሁ እስከ መጨረሻው። እኔ ያው ተስፋ አልቆርጥም፣ ነገሮች ተስፋ ቢያስቆርጡም ትዳሬን ለመመለስ በጣም ሞክራለሁ። ግን በቃ እኔ ምንድነው የማስበው በቃ እኔ ቢያንስ ማለት ነው ሰው ከውብዬ ጎን መሆኑን እንዳቅ በቃ ቢያንስ ፎቶዋን ምናምን በቃ ልቀቁ፣ የሆነ ለእኔ እንድትራራልኝ ፎቶዋን ምናምን ፖስት አድርጉ። የውብዬን እኔና የውብዬን አንድ ላይ ያለውን ፖስት አድርጉ ሁላችሁም። በቃ ፕሮፋይል ምናምን ችግር የለው ሁሉም እኔ በሁሉም ቦታ እኮ ያንተና የእሱ ነው ፕሮፋይል፣ ችግር የለው ሁላችንም እናደርገዋለን። ታደረግልኝ ዩቲዩብ ላይም በቃ ፕሮፋይል ምናምን ቀይራችሁ የሆነ በቃ ልቧ እንዲራራ ማለት ነው ደስ ብሏት የሆነ ይቅርታ እንድታደረግ የኔና የውብዬን ፎቶ እያደረጋችሁ ምናምን በቃ ፖስት አድርጉ ምናምን ሁላችሁም እዚህ ያላችሁ በቃ እንደዛ አግዙኝ፣ ከጎኔ የሆኑ በቃ በዚህ ሰዓት ሳፖርት አድርጉኝ። እኔ ወደ 618 ተከታይ የሚመለከቱ አሉ። ሁላችንም እየሰማችሁ ነው። እንተባበሩ እስኪ ናሂን ከዚህ ወደ ትዳሩ እንዲመለስ ሁላችንም እንተባበሩ። ሁላችሁም በቃ ሳፖርት አድርጉ። እኔ የምለቃቸውን ቪዲዮዎች ሁሉ ላይክ ምናምን ሼር እያደረጋችሁ ፋሚሊም ደግሞ መስርቻለሁ ሆፕ ፋሚሊ ብዬ ጎዳና ላይ የሚወደቁትን ጎን ለጎን ካሜራ ላይ የማይወጡ ብዙ ቪዲዮ እንትኖች አሉ፣ ስራዎች አሉ። በቃ እያየሁት ነበረ። በጣም አሪፍ ነው። ያ ሆፕ ፋሚሊ የሚለው በጣም እኔ እያየሁት ነበረ። በጣም ነው ደስ ያለኝ። በቃ እኔ ያው 7 ዓመት በላይ ሚዲያ ላይ ያው በበጎ አድራጎት ነው የመጣሁት። ብዙ ጊዜ ወደኋላ ቪዲዮን አይተህ ከሆነ ጎዳና ተዳዳሪዎችን በማንሳት ብዙ እያየሁ ነበረ። እነትጅንም ከእንግዲህ ደብረ ብርሃንም እንዲህ ተፈናቅለው በነበሩ ጊዜ በቃ 2 ዙር ከ1 ሚሊዮን ብር በላይ በመውሰድ በቃ የኔ ስራ በብዛት ያ ነው። አሁን ሚዲያ ላይ ብዙ አላወጣም፣ ግን ይሄን ነገርም ማስቀጠል ፈልጋለሁ። ቢያንስ በቃ አይምሮዬ ሰላም የሚሰማው በዛ። ወደ ድሮ ተመለስ፣ ወደ ድሮ ተመለስ። ከውብዬ ጋር ታረቅና ወደ ድሮ ተመለስ። ያን ነው የሚያዋጣህ። አንተ ከትጂ ጋርም ከሙባረክ ካለውም ከእነሱ ጋር ያለውን ኮንታክት አቁም። ማንኛውም የሆነ በቃ አድናቂ ነው ብሎ እንኳን ቢመጡ እንኳን አትቀበላቸው ከእንግዲህ ወዲያ። በቃ ይሄ ትዳርን የሚያበላሹ ናቸው፣ አይጠቅሙም ለአንተ። በቃ ተማርበት። ጓደኛ እንግዲህ ያያቸው ነው። ስንቱ ጓደኞች አለ ምን እንደሚያደርገው በጎን አንዴ ወደ አንተ፣ አንዴ ወደ ውብዬ፣ አንዴ ወደ ሌላ፣ አንዴ ወደ ትጂ እያሉ አንተን ለማመሳቃቀል ስለሆነ ከሆነ ጀምረህ በቃ ምንም ስጦታ ቢሰጡ እንዳትቀበል። ወደ ድሮ ተመለስ። የድሮ ናሂ ይሁን። ማርያም በጣም ደስ ብሎኛል። እስቲ አሁን ምን ባረግ ይቅርታ ታደርግልኛል? እስቲ በቅንነት ኮሜንት አድርጉልኝ። እስቲ የሆነ ምን ባረግላት ምን ባረግ ይቅርታ ታደርግልኛለች? እውነት ለመናገር ይቅርታ የምታደርግልህ በምን እንደሆነ ታውቃለህ? ከማንኛው ሰው ጋር ሳትገናኝ ወደ ራስ ተመልሰህ ቤተክርስቲያን ሄደህ 2 ቀን 3 ቀን ተጸብለህ እንደዚህ በቃ አድናቂዎች ነው እያሉ የሚመጡትን ሰዎች በቃ ሳትቀበል ማለት ለብቻ ሆነ ወደ ውብዬ ጋር ሄደህ 2 ቀን 3 ቀን ይቅርታ ከጠየቃት አትጨክንብህም፣ እምቢ አትልም። እሷ የምትፈልገው እኮ ያንተ ሰላምና አምናት ተማምናችሁ እንድትኖሩ ነው። እሷም እኮ ከአንድ 2 ነግሬሃለሁ፣ ይቅር ብያለሁኝ፣ አሁን 3ኛ እንድጎዳ ነው የምፈልገው እያለች እኮ ነው እሷ። እንዴት ብዬ ነው የማምንህ? እሺ ብለኝ እስከዛሬ ጥለኝ ይሄዳል። አሁንም እሺ ብዬ በቀበለ ጥለኝ ትሄዳለህ እና እጎዳለሁ ነው የምትለው።
አቁም። ከእንግዲህ ወዲያ ከማንም ጋር ያለውን ኮንታክት አቁም። እሺ አባቶችን ውሰድ የሚልም አለ። እሺ አያ ወደ ቤተክርስቲያን ሄደ መጸበል ከተጸበልክ በኋላ በቃ ወደ ቤት ተመለስ። እየተጸበልኩ ነው። አይ ጸበል እንኳን ቦሌ መድኃኒዓለም ምናምን ብዙ ቦታ ነው እየተጸበልኩ ያለሁት። እኔ እኮ ምንም ሌላ ምንም እንትን የለኝም። ጸበል እኮ በደንብ እገባለሁ። ጸበል እጸበላለሁ። እውነት ለመናገር ያው መፍትሄ አንዳንድ ሴቶች ኮምቱ ውስጥ አብሎ ጥላ የለም አጠገባ ይሄ እንደ ሀሳቤ ማለት ነው። ያው ካሜራ እኔ ብዙ አማርኛ ተናጋሪ አይደለም፣ ግን እንደ ሀሳቤ ይህንን ካሜራውን ሁሉም ሰዎቹን ተውና የንስሐ አባት ጥራው ነው። ያው ሁሉም ነገር በእግዚአብሔር ጸበል ሄደው ይሄንም ደግሞ አብሉን እንዳታረገው ከልጅቷ አምራቀው ውብዬም ደግሞ ይቅርታ ታረግልች። እሺ አመሰግናለሁ። ብቻ እናንተ ፍቅራችሁ አይለየኝ። ያው በቃ በዚህ ጊዜ ከጎኔ መሆን አለባችሁ። እውነት ለመናገር በቃ በዚህ ጊዜ ከጎኔ ሆኑ ሁላችሁም። በዚህ በጭንቀቴ ጊዜ ከጎኔ ሆኑ። እግዚአብሔር ቀጥሎ ማለት ነው። እናንተ ናቸው ያላችሁኝ ፋሚሊዎቼ፣ ቤተሰቦቼ ማለት ነው። በቃ ብቻ ምንም አልፈልግም። ቪዲዮ ሲለቀቅ ሼር አድርጉ፣ ላይክ አድርጉ፣ ለብዙዎች አዳርሱልኝ። ውብዬ ቶሎ ልቧ በቃ እንዲመለስልኝ፣ እኔም ደግሞ እሷን ለማስደሰት ምችለውን እጥራለሁ። እናንተ ግን በቃ ሁሌ ከጎን እንድትሆኑ የምፈልገው ሁሌ ማለት ነው። ችግር የለውም፣ እኛ ከጎን ነን። ምንም አትጨናነቅ። ምንም ነገር የበለጠ ነገር ቢመጣ እንኳን ህሊና ክንግሮዳ እንዳይቀይረው፣ በቃ እንዳትታለል፣ እንዳትሸወድ፣ ጠንካራ ሁን። ወደ ድሮና ተመለስ። ማንንም አትስማ፣ በራስህ ተመራ። ልክ ነው ወንድሜ። በጣም አመሰግናለሁ። እኔ በህይወት ካለው እኮ ለብዙዎች ለመትረፍ ታውቃለህ፣ እኔ ስኖር ነው ለብዙዎች መትረፍ የምችለው እና ከዚህ በኋላ እኔ ለመጠንከር ሞክራለሁ። የእናንተም ሳፖርት ያስፈልገኛል። በቃ እኔ እንዳልኳችሁ በቃ በደንብ የኛን ፋሚሊ ሳፖርት አድርጎ ሳፖርት ስላችሁ እኔ ምንም አይነት የገንዘብ እርዳታ ምንም አይነት በህይወቴ ሚዲያ ላይ ጠይቄ አላውቅም። ለሌሎች ነው የማሰባስበው። እንደዚህ አይነት ባህሪ የለብኝም። እኔ ብቻ ቪዲዮ ላይክ፣ ሼር እያደረጋችሁ ለብዙዎች አሰራጩ። ከዛ ውጭ ትዳሬ ተመልሶ እኔም ደግሞ ወደ ቀድሞ ስራ ይመለሳለሁ ከፈጣሪ ጋር። ብቻ ከጎኔ እንድትሆኑ ብቻ ነው ጥያቄ። 600 እዚህ ያላችሁ በቂ ናችሁ። በጣም ብዙ ናችሁ። 600 ሰው ማለት በጣም ብዙ ነው። እና እናንተን ሳፖርት ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። እሺ ናሂ ችግር የለውም፣ አትጨናነቅ። ዋናው ወደ ራስ መመለስ ነው። ወደ ውብዬ ጋር ታርቀኸኛ እሱን ያንን ነው የምፈልገው። ለእኛ ደስታችን ያ ነው። ውብዬ ጋር ተስማምተህ እንድትኖርልን ነው የምንፈልገው ወደ ልጆች ጋር። ሆፕ ፋሚሊ የሚለውን ደግሞ አገር ቤት ብቻ ያሉት ሳይሆን ውጭ ሀገርም ያሉትም ሊሳተፉ ስለሚችሉ ያን እናስፋፋዋለን። ችግር የለውም፣ ቀጥልበት፣ በርታ፣ ጠንካራ ሁን። እግዚአብሔር ከአንተ ጋር ይሁን። መድኃኒዓለም ይከተልህ። ይኸው ምን ብዬ ልበልህ፣ ብቻ ቃላት ያጥረኛል። ና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከጎኔ ያልተለየህም፣ አንተም እየጠየቀኝ ነው።